ስለተከፋችሁ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ፣ ከልቤ ነው። በጣም ከልቤ ይቅርታ ጠይቃችኋለሁ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም 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 ደህና ነኝ። እግዚአብሔር የተመሰገነ ይሁን። መድኃኒዓለም ክብሩ ይስፋ። ይህንን የለመድኩት ከይፋ ነው። መድኃኒዓለም ክብሩ ይስፋ ይላል ብዙ ጊዜ እና ፈጣሪ የተመሰገነ ይሁን። እኔ በጣም በጣም ደህና ነኝ። እናንተም በያላችሁበት ሰላምና ደህና እንድትሆኑ እመኝላችኋለሁ። በያላችሁበት ጤናችሁ ብዝዝት ይበልልኝ። ዛሬ በአንድ ሀሳብ መጥቻለሁ። ያው ሀሳቤ ምንድን ነው? አብርሽና ሄርሜላን ቀጠሪያቸዋለሁ ዛሬ። ያው የቀጠርኩበት ምክንያት እንዳደነግጡ፣ ግን እንደዚህ ስላችሁ እንዳደነግጡ የቀጠርኩበት ምክንያት አብረው እንግዲህ ላይፋቸውን ጀምረዋል። ሁለቱም ቀለበት አስረዋል እና ደግሞ አሁን ጥሩ ላይ ነው ያሉት። ያንን ነገር ደግሞ እኔ ደስተኛ ነኝ በእነሱ ህይወት። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር እና ከህይወታቸው እኔ ወጥቻለሁኝ። ምንም አይነት ነገር እያደረግኩኝ አይደለም፣ ግን ደግሞ እነሱ አይ ቲንክ እያመኑ አይደለም። የሆነ ችግር በተፈጠረ ቁጥር፣ የሆነ ነገር በተነሳ ቁጥር ሁሌም የኔ ስም አለ እና እኔ ያደረግኩት ነው ይመስላቸው። ለምን እንደሆነ አላውቅም። ምናልባት ከዚህ በፊት በተፈጠሩት ነገሮች ሊሆን ይችላል። ግን ደግሞ ቆየ እንደዚህ አይነት ነገር ውስጥ ከገባኝ ማለት ላይክ እኔ ወደ እነሱ ህይወት ገብቼ የሆነ ነገር ለመፍጠር ምናምን ትቻለሁኝ። በጣም ቆየው እንደዚህ አይነት ነገር ከተውኩኝ እና ግን ይህንን ነገር ጭራሽ እያመኑ አይደለም። እሱን ነገር ልነግራቸው ነው አንደኛ የጠሯቸው። ሁለተኛ ነገር ደግሞ እኔ ነኝ እነሱ ህይወት ውስጥ ገብቼ የበጠበጥኩት እየመሰላቸው ስላለ ከውስጣቸው ይህንን ነገር እንዲያወጡት ይቅርታ ጨምር ጠይቃቸው ነው። ሜቢ ይቅርታ መጠየቅሽ ትክክል አይደለም ትሉ ስላላችሁ እናንተ፣ ለእኔ ግን ልክ ነው። በቃ ህይወታቸውን ረብሻለሁኝ። ሶሪ። ከዚህ በኋላ ወደ እናንተ ህይወት አልመለስም። የራሳችሁን ህይወት ኑሮ፣ እኔም የራሴን ህይወት እየኖርኩኝ ነው። እግዚአብሔር የተመሰገነ ይሁን። አሁን ላይ በጣም ጥሩ ላይ ነው ያለሁት። ደስተኛ ነኝ በማሳልፈው ነገር።